መተት ተደርጎበት ቲክቶክ ላይ ብዙ ነገር ሲባል ነበር። ሶፊሻ ገባላ ሶፎንያስ ፋሲል አብራችሁ ቆያለሁኝ። ስንት ዓመት የገነባነው ዝና ይሄኛው ግን አንተ ባንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ ማርያም እኔ ላንተ ደንግጫለሁ። እንደዛ ስለተሰማ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይደለም። ኮሜንቶቹ እየገባው አይደል? ዛቢ ጋርማል ኮሜንቶች ምን ይላሉ ካያቸው ስላለ ጥሩ አይደለም። ስንት ዓመት የገነባነው ዝና እሺ አስቸጋሪ ነው። ምን ከዛ በኋላ ሰዎች እንዲስደዋውል ቤተሰብ ጋር እንደዚህ እሱ ንገረኝ የተወሰነ በጣም ብዙ ወዳጆቼ ናቸው የደወሉት። እሺ ከውጭም ከሀገር ውስጥም ምንድነው ምን ያሉኛሉ። የተቻለኝን ያህል ለማስረዳት ሞክሬያለሁ። ብዙ ሰዎች ደንግጠዋል። በጣም ብዙ ስልኬ ረፍት አልነበረው። በጣም ይገርማል። በጣም ብዙ ሰው ነው የተጨነቀው። በጣም ብዙ ሰው ነው ስለኔ የሚያስበው። የተለያየ ሀሳቦችንም ሲሰጥ ማያለው። ፌስቡክ ላይም ቲክቶክ ላይም ብዙ ነገር ሲባል ነበር። በጓደኛ ተከዳ ግን የሚለው ነገር ስህተት ነው መሲ። እንደዛ አልነበረም ያቀረበው። ግልጽ እናድርገው እንደ ርዕስም የተጠቀሙትና ብዙዎች ባመነው ጓደኛ ተከዳ። አንዳንድ ቦታ ላይ ደግሞ ያየሁት መተት ተደርጎበት ይሰወራል። እውነት ነው። እንዲህ አይነት ነገር አይቻለሁ እኔምና እስቲ እንደው በደንብ ደግመን ግልጽ ማድረግ አለብን። የአንድ የበዓል ፕሮግራም ነበረ። እሱን ለመስራት ከአንድ ባለሙያ ጋር ተነጋገርን። ፊርማ የለንም ኦፍ ኮርስ የሚከፈለውን ቅድመ ክፍያ ከፈልኩት። በኋላ ላይ ግን የጀመረውን ስራ ቀረጸውና ሳይጨርሰው ሳያቀናበረው ጥሎብኝ ሄደ። በዛ ምክንያት የተፈጠረ ጭንቀት ነው ወደ ስትረስ የተቀየረውና ባይፖላር የሆነው እንጂ ይሄ በጣም በቅርብ ጓደኛ የተደረገ መተት ወይ ሰምቲንግ አይደለም። አንዳንዶች እንደው ወደ ሴት ጓደኛም ወስደውት የሴት ጓደኛው መተት አሰርጣው አይ አምኗት ከድታው ነው የሚለው ያው እንግዲህ ሰው በራሱ መንገድ አማርኛው ሲሰነጣጠቅ የፈጠረው ነገር ነው እንጂ ለስራ ካገኘሁት ሰው ጋር ባለመግባባት ምክንያት የፈረሰ ውል ነበረ። እሱ የፈጠረብኝ መጨናነቅ ወደ ስትረስ ተቀይሮ ነው የታመምኩት። በችግር ውስጥ አልፈሃል። ይሄን በጣም አንክድም። አንተም ደግሞ ፍለፊት ወጥተህ እንደውም በጣም ቀለል ባለ መልኩ ነው ያስረዳህን። ምንድነው ምን አደረኩኝ? ምን አደረኩ ትላለህ? አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ሕይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪው ያኔ የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነጻ ቀጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሽ ውሸት ወርቅ ለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። ስለ እናቱ ቢያወራ የማይሰለቸው የዋት መልኳን፣ ግርማ ሞገሷን ዘበናይ ነበረች እኮ ሰላምዬ፣ እኔን ያላባት ስታሳድግ መልኳን ያጣች እናቴ፣ ይቿት የኔ ጀግና የዋት በ6 ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግም የሞሸራት አበባ ያስበተነላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሁድ መዝናኛ ወንበር የሚጠብቁት ባለ አስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ፋሲል
ማግኘት ያስጠላሻል ራስህን እንዳጠፋ ይከፋፋይ ነበር አለቅሳለሁ በጣም ብሎ ማልቀስ በቃ በጣም የሚያስለቅስ ብቻዬን ብሎ እንሰቀሰቅ ነበር ቆንጆ ነው አይደል አንዴ ሚስቴን እንደታየን ልቀሽ ይሄናችሁ በኋላ ማባባል ያዙና ሲዙኛውን ይሄመስ አስተማሪ እስቲ ምን ተማርኩ ትላለህ አሁን አንተ ባጋጠመ ችግር ምን ተማርክ ሰው አለማመን ሰው ማመን በጣም ከባድ ነው ፕላስ ደግሞ መረጋጋት አንዳንዴ አሁን ስልሽ ካለፈ በኋላ ሳስበው ይገርመኛል ምን ሆኜ ነው በቃ አልሆነም ነው የኔ ዓለም ብዙ አልፈን በፍቅር ታጅበን በዜማ በልብሽ በልቤ ተማምለን ማንም ሰው ሳይሰማ ጤና ይስጥልን እንደምን አምሽታችኋል የአሻም ተከታታዮች የዛሬ ረቡዕ ሐምሌ 30 2017 ዓ.ም የምሽት የአሻም ዘገባዎችን የምናስተናግድበት ሰዓት ላይ ደርሰናል ከዜናዎቹ ጋር አሳላፊ ሶፎንያስ ዋሲሁን አብራችሁ ቆያለሁኝ በቅድሚያም ርዕሰ ወሬዎቹን እናስቀድማለን ባለፉት 7 ወራት የተመሰረተበትን ዓመት በተለያዩ ክብረ በዓሎች መታሰቢያ ሲያደርግ የቆየው የጎንደር ዩኒቨርሲቲ በዛሬው ዕለት የማጠቃለያ ስነ ስርዓት ሆስፒታሉን 100ኛ ዓመት በዓል በዛሬው ዕለት አጠናቋል በመዝጊያ በዓሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ሚኒስትር ዴታው አቶ ኮራ ጦሽኔ እንዲሁም የሁሉም ዩኒቨርሲቲዎች ፕሬዝዳንቶችና ምክትል ፕሬዝዳንቶች በተገኙበት ነው በዛሬው ዕለት በጎንደር ዩኒቨርሲቲ ዋናው ግቢ የማጠቃለያ ዝግጅቱ መካሄዱን አሻም ተመልክታለች ኢየሩሳሌም ዓለሙ ከጎንደር የላከችውን 1.6 ሚሊዮን ብር በላይ መሰብሰቡ ተገለጸ የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን በ2017 በጀት ዓመት ያቀዳቸውንና ያከናወናቸውን ዋና ዋና ተግባራት አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል በዚህም ባለስልጣኑ በበጀት ዓመቱ ጥሩ የሚባል አፈጻጸም ባለጌ ሰው ነክ አንተ ጋዜጠኛው ቅሌታምና ባለጌ ሰው ነክ ለምን እንደዚህ እንደምታቀል አንዳንዴ የሰው ልጅ በብዙ ነገር ህይወቱ ሊበላሽ ይችላል በብዙ ነገር ሳይፈልግ እንደዚህ አይነት ነገር ውስጥ ይወጣል አይኑን ድቅቅ ፍጥጥ አድርጎ መጥቶ ንጹሃንን ሰው ሲያስጠቁርና ሲያስጠምድ ሳይ ይናደዳል አሁን የዛኔ አንተ በጣም ጻድቅና ንጹህ ሰው ነበር የምትመስለው ስለዚህ ንግግር ኢንተርቪው አሰጣጥ ቅልስልስ ማለትክ እኛ እንድናምንህና ከጎን እንድንቆም አደረግክ ግን አዋረድከት እስኪ አሁን ቂጥ ፈልገን ወደ አዳማ ድረስ ሄድከው እግዚኦ ማርነ ክርስቶስ ጋይስ ቂጥ ፈልጎ አዳማ ድረስ ሄደ እንግዲህ ይኸውላችሁ ይሄ ነው ታሪካችን እግዚአብሔር ምስክሬ ነው ቂጥ ፈልገህ አዳማ ድረስ ሄድክ ያዳማ ጎረምሳ ፈልገህ ሄድክ አፈራ አባብላ ስንቱን አበላሽታል አሁን ጋይስ ይሄ ሰው ጋዜጠኛ ነው ፌመስ ነው ዝነኛ ነው አስባችሁታል በዙሪያው ገና ለገና ጋዜጠኛና ፌመስ ዝነኛ ነው ሲባል በዙሪያው ስንት ምን አይነት ሰዎች ሊመጡ እንደሚችሉና የስንት ሰዎችን ህይወት ሊያበላሽ እንደሚችል እስኪ ሳሉት እናንተ ራሳችሁ በጣም እኮ ነው የሚያስፈራው እግዚአብሔር ምስክሬ ነው በጣም ነው የሚያስፈራው እንዴ ስለዚህም አሁን ይሄ በአደባባይ በህዝብ ፊት የታወቀ ሰው ነው የህግ አካላት ራሱ ሊጠይቁት ይገባል እንደዚህ አይነት ነገር እኛ ኢትዮጵያኖች ነን አናበረታታም አንደግፍም ምክንያቱም እነዚህ ሰዎች እንደዚህ አይነት ነገር መሆናቸው ሲታወቅ በወጣቱ ዘንድ ተቀባይነት ስለሌለው ህይወታቸው ቢጠፋ ተጠያቂ ሊሆኑ ነው ወጣቶች ሰው የሰው ህይወት በማጥፋት ተብሎ ሊጠየቁ ነው ምክንያቱም እኛ የማንቀበለው ነገር ቢኖር ኢትዮጵያውያን ይሄንን ነው አንቀበለውም ይሄንን ነገር ተቀበሉ ብትሉም አንቀበልም ስለዚህ ለሌላ ሰዎች ለሌላ ኢትዮጵያኖች ኃጢያት ወይንም ደግሞ ወንጀለኛ ተብሎ እንዲጠየቁ ስለሚያደርጉ የህግ አካላችሁ እንደዚህ አይነት ሰዎችን ለቃቅማችሁ ግርፍ ብታደርጉልንና እርማት ብትሰጡልን ጥሩ ነው እግዚአብሔር ምስክሬን በመጀመሪያ ደረጃ እግዚአብሔር በህይወታቸው እርማት ይስጣቸው እግዚአብሔር ይቅር ይበላቸው እግዚአብሔር ወደ ራሳቸው ይመልሳቸው ከዛም በኋላ ደግሞ የህግ አካል እንደዚህ አይነት ነገር እንዳታልፉ ለሌሎች ትውልድ አሁን ይወላችሁ እንደዚህ ማድረጉን ያወቁ ያዳማ ልጆች ተረባርበው መጡት ቢሞት እነዛ ልጆች ሊጠየቁ ነው ምክንያቱም እኛ አንቀበለውም ኢትዮጵያውያኖች ይሄንን ነገር ሶፊሻ ገባላ ከላለው ቼክ አድርገው በቃ ቶሎ በል ግን እሺ እንዳይመሽብህ ታክሲ እንዳታጣ እንደኔ ያነዳው መኪናው እኮ በቃ ዝም ብለህ እንትን በላቸው የሞላ ላይ ገባ እሺ ይሄ ድምጽ የማን ነው እንግዲህ የሰማችሁት ድምጽ ነው ሶፎንያስ ይባላል ጋዜጠኛ ነው ከዚህ ፊት ጌነ ተብሎ የሆነ ሐሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ተደርገው ነው ብሎ ያወራኝ ነበር ያው በድምጽ አሰምቻችኋለሁ
እንግዲህ ይሄን አይታችሁ ምን እንደምትሉ ነው ያለ ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋል። ሲመጣ እዚህ ጋር ዱላ ይዘናል እና እናገረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍ። የምትሉት ነገር አለ? መጨረሻ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። እንዴት ነው?